ሄሎ ማን በክራይ ባለቤት አልነገረችም በክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ እንዴ አትሰማም እየሞከርኩኝ ነው ያንተን ቤት ክራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ይኸው ተመልከት ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ ታገሰኝ በቃ እየሞከርኩኝ ነው ሄሎ መብራት ኃይል ነው ይድፋ አቦ እንዳንተ መቀለጃ ሆኜ ልቅር አወከኝ እንዴ በድምጼ ድምጽህን እንሳ ይሄ ግመል ኮቴ መሰለ ድምጽህ ሊጠፋኝ ነው ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ አዎ አስታውሰኸኛል እና እንዴት ነው አቶ መብራቱ ተገኘ ምን ይገኛል ሞቷል አሉ እኮ ምን ነው በሰላም መብራት ይዞት ነው ያሉት አይ እንግዲህ ምን ይደረጋል ነፍሱን መብራት ኃይል ማለቴ አጸደ ገነት ያስገባለት አሚን በአምላክ አይ ቶ እዚሁ ነው እሺ እና ምን ፈልገን ይደወልከው እዚህ እኛ ሰፈር ያለው ትራንስፎርመር ምንድነው ትራንስፎርም የሚያደርገው ማለት አንተን ይሄን የመብራቱን ፖል አወቀው አዎ እና ፖሉ ምን ሆነ ምን ይሆናል ያው ዝም ብሎ ተገትሯል ገትሮ ይቀር አረ በፈጠረ በረባ ባረባው እየደወልክ አትረብሸት እኔ እኮ ሰላም ልበላችሁ ብዬ ነው ሰላምህን እንሳ አሁን የምትፈልገው ነገር ከሌለ ልዘጋው ነው አንተን ይሄ የመኝታ ቤት ያምፖል እሺ ማታ ስተኛ አጥፍቸው እየተኛው ለሊት ስነሳ በርቶሪ ማገኘው በእውነት በል እስኪ የምር ጸበሉ ሰደው አምፖሉን አዎ ጸበሉ ሰደውና አብራችሁ ተጠመቁ ይለቃችኋል ነግሬሃለሁ ድጋሚ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ የኛ ማት አስተማሪ ነበር ጥሩ ሰው ኤክስን ግን ሳያገኛት ነው ህይወቱ ያለፈው እኛም ከመፈለግ ተገላገልነው አረ ምንድነው የሚንቀሳቀስ እዳለው የሞትኩኝ መስሎ ነው ኤክስንም ሳታገኙ የትም ነው ማልሄደው እዳለው የሞትኩኝ መስሎ ነው ቻፕተርቱንም ካቆምንበት አሁን እንቀጥለው ቻልቱና በለጡ ለክላስ ሳትመጡ ደበረኝ እንደሚያቀኝ ቀብር ላይ ስታሽቃብጡ ባላየኔናሽ ባልኩኝ ክላሴን ስትቀጡ እንደው መማር የማይፈልግ አልቀጣም ካሻችሁ ብቱ ዶታችሁ አንድ ሁለት ሶስታችሁ ኢንኮምፕሊት ሞልቻለሁ ኢፍነ ውጤታችሁ ሰላም እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ እንኳን የቻይና ነው እንዴ ሬስቶራንት ምን ነው ችግር አለ አይ ምን ምሳ ነገር ምን አላችሁ ምሳ የሚበላ ነው እና የምለብሰው ነው ኦኬ ሶሪ የቤቱን ስፔሻል ላምጣልህ እሺ ግን ምንድነው የቷን ቅንድብ በማር ተለውሶ የቷን ቅንድብ አላት እንዴ የቻይናዋ አላት እና የኛ ሀገሮች ምን ነው እኔ እንጃ ተላጭተውት መሰለኝ ለነገሩ ፀጉር ቤት አይጠፋ እና ሌላ ደህና ምግብ የለም ይሄን አልወደዱትም አይ እኔ ቅንድብ ላይ ብዙ አይደለም እሺ ሌላ ውሻ ከነ ድምጹ አሳማ ለበለብ እርግብ ተገንዛ ትንኛ እርግዛ የትኛው ይሁንልዎት ትንኛ እርግዛ ማን ያስረገዘ ወንድ ትንኝ ነበረን አልቆ ነው እኛ ሰፈር ብዙ ትንኛ አለ ላምጣ እንዴ ቻይነኛ ይችላሉ ትንኞቹ አዎ ትንኞቹ አይ የበግ ወይም የፍየል ስጋ የላችሁ ይቅርታ የጾም ምግብ እንኳን ጨርሰናል እርፍ የጾም አረጋችሁት በቃኝ ባክኔ ሲጀመር በልቼን መጣሁት እንዴ የት ነው የምትወጣው አስለፍልፈ ሚስተር ቾንግ ኧረ እባክህ ተረጋጋ የምንቹንግ ነው እንዴ እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ አንዱን አምጣልኝ በቃ ምን ለብለቡን አምጣልኝ ያሳማውን ነው አንተ ስሙን አትጥራው ዝም ብለህ ይዘውና እሺ ትንሽ ደቂቃ መጣሁ እኔ ምልክን ሞቶ አላ አሳማው ኧረ ደገመው ወይኔ ቀለቤት እንወስዳለን ቀለቤት ምንድነው ቀለቤት እርስ ቤት እንወስዳለን ሄሎ ወይ ለምን ቀነሱ ምን ሙከራ ነው አንቺ እንዴት ነው
ሞከርሽ? አንተ ነኝ እናትሽ ነኝ እኮ እኔ። እሺ እንዴ አለና ሞከር አንተ ነይ ወይ እንዴ ሞከርሽ እኮ በደንብ አንቺ ወይ እንዴ ሞከርሽ በደንብ ሞከርሽ ምን ማለት ነው? እንደዚህ ምን ማለት ነው? ማነኝ? እናትሽ ነኝ እኮ እኔ። አንቺ እናትሽ ነኝ እኮ ምን ሆነሽ ነው? ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጣላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። አስደንጋጭ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ በላይቭ ላይ ገብታ በዝምታ የደበቀችውን ሚስጥር ይፋ አድርጋለች። ጃኒ በቅርቡ ባጋራችው ልብ የሚነካ ቪዲዮ ለአመታት የደበቀቻቸውና ማንም የማያውቀውን አስደንጋጭ የህይወት ታሪኳን አጋርታለች። ስለ ፍቅረኛ ሚስጥር ልነግራችሁ መጣው ስትል የጀመረችው ጃኒ ከታዋቂው ቲክቶከር ጆን ዳንኤል ጋር የነበራትን የፍቅር ግንኙነትና የደረሰባትን በደል በዝርዝርም ገልጻለች። በዝምታ የታለፉ የስቃይ አመታትን ወደ ኋላ ስታስታውስም ጃኒ እንደገለጸችው ከጆን ዳንኤል ጋር የነበራቸው ግንኙነት ለህዝብ ይፋ ያልሆነና በሚስጥር የተያዘ ነበረ። ይሁን እንጂ ይህ ግንኙነት በደስታ የተሞላ አልነበረም። ጃኒ በቪዲዮ ላይ በተደጋጋሚ ይመታኝ ነበር ስትልም ተናግራለች። በቪዲዮ መካከልም በሰውነቷ ላይ የደረሱ የአካል ጉዳቶችን የሚያሳዩ ፎቶግራፎችን አያይዛለች። ከኔ ጋር ከተለያየሽ ከቲክቶክ አጠፋሻለሁ፣ ላይቭሽንም እዘጋለሁ በሚል ለአመታት ሲያስፈራራት እንደቆየም ገልጻለች። እናም አሁን ላይ ትላንትና ከምንም ማስጠንቀቂያ ውጪ የቲክቶክ አካውንቷን በሪፖርት እንደዘጋ ባትና ይህም በእርሱ እንደተደረገባትም ጠቁማለች። ከዚህ በፊትም ምንም አይነት ማስጠንቀቂያ ወይንም ዋርኒንግ አልነበረውም ስትል በለቅሶ ተናግራለች። ጃኒ በቪዲዮ ማጠቃለያ ላይ ቤተሰቦቿ በእሷ እንደሚተዳደሩ ገልጻ ይህ ድርጊት በእሷና በቤተሰቧ ህይወት ላይ ትልቅ ጫና እንደፈጠረም ተናግራለች። ድራማ አልፈልግም፣ እረፍት እንዲሰጠኝ ነው የምፈልገው ስትል ተማጽኗንም አቅርባለች። የእናንተ አስተያየት በዚህ ጉዳይ ላይ ምንድነው? እንዲህ ያሉ በደሎች በዝምታ መታለፍ አለባቸው? የጃኒ አካውንት እንዲመለስ ምን መደረግ አለበት? አስተያየቶቻችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁንም እንዳዘነጉ። ሰው ድሮሽ እንደሌለው ለይምሰል መታየቱ ማስረዳት መንገድ ስቺ ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ? ለምን አስፈለገ? አሁን